በእርግዝና ወቅት ተደጋጋሚ አልትራሳውንድ ምርመራ ማድረግ ጽንሱ ላይ ጉዳት ያመጣል ወይስ አያመጣም? ሰላም፣ ዶክተር አንተነህ መርሻ ነኝ፣ ጋይናኮሎጂስት እና ማተርና ፌታል ሜዲሲን በኢቲ ኬር ኤምሲኤች ሴንተር። በእርግዝና ወቅት ከሚደረጉ ተደጋጋሚ ምርመራዎች ውስጥ አንዱ የአልትራሳውንድ ምርመራ ነው። አልትራሳውንድም ብዙ ጥቅሞች አሉት። ከነዚህ መካከል ጽንሱ ያለበትን ቦታ፣ ጽንሱን ብዛት፣ የጽንሱን ሁኔታ፣ አፈጣጠሩን፣ የእንሽርት ውሃ፣ የእንግዴ ልጅ የመሳሰሉ በአጠቃላይ ስለ ጽንሱና ስለ እርግዝናው ደህንነት ጥሩ መረጃ የሚሰጠን የምርመራ አይነት ነው። የተለያዩ ኦርጋናይዜሽኖችን እንደ WHO ጨምሮ ቢያንስ በእርግዝና ወቅት ሁሉም እናቶች ቢያንስ አንዴ የአልትራሳውንድ ምርመራ ማድረግ አለባቸው ይባላል። ወደ ጉዳቱ ስንመጣ ወይም ጉዳት አለው የለውም የሚለውን ጥያቄ ለማንሳት አንዳንድ ትናንሽ ሪፖርቶች ያው በአልትራሳውንድ ምርመራ ወቅት የሰውነትን የሙቀት መጠን ስለሚጨምር ያው የጽንስ በተለይ የጭንቅላት ሴሎች አፈጣጠር ላይ ጉዳት ሊያመጣ ይችላል ይባላል። ነገር ግን እስካሁን በተሰሩ ምርመራዎች የሚያሳዩት አልትራሳውንድ ምርመራ በጽንስ ላይ ምንም አይነት ከባድ ይሄ ነው የሚባል ጉዳት አያመጣም። አመሰግናለሁ።